አመአስሩ ወተስዑ ለታኅሳስ እንኳን ለታኅሳስ 19 ለሚከበረው ለገናናው መልአክ ቅዱስ ገብርኤል በዓል በሰላም በጤና ደረሳችሁ። በዕለቱ ሰለስቱ ደቂቅን ከሚነደው ነበልባል ከሚነደው እሳት እንዳወጣቸው እኛንም ከልዩ ልዩ ፈተና ችግር ያውጣን። በዕለቱ የሚሰበክ ምስባክ ዘምልጣን ባረክዎ ለእግዚአብሔር ኩልክሙ መላእክቲሁ ጽኑዓን ወኃያላን እለትገብሩ ቃሎ ወእለትሰምዑ ቃለ ነገሩ። ይሄ በአንገርጋሪ ጊዜ የሚሰበክ ምስባክ ነው። እሺ ወደ ዜማው እንሄዳለን። ሰላም እግዚአብሔር ከሁላችን ጋር ይሁን። ባርክዎ ለእግዚአብሔር ኩልክሙ መላእክቲሁ ጽኑዓን ወኃያላን እለትገብሩ ቃሎ ወእለትሰምዑ ቃለ ነገሩ። ባርክዎ ለእግዚአብሔር ኩልክሙ አሕዛብ ኩልክሙ መላእክቲሁ ይቅርታ ጽኑዓን ወኃያላን እለትገብሩ ቃሎ ወእለትሰምዑ ቃለ ነገሩ። ቀጥሎ የቅዳሴ ምስባክን እቀጥላለሁ። በቅድመ መላእክቲከ እዜምር ለከ ወእሰግድ ውስተ ጽርሐ መቅደስከ ወእገኒ ለስምከ በቅድመ መላእክቲከ እዜምር ለከ ወእሰግድ ውስተ ጽርሐ መቅደስከ ወእገኒ ለስምከ። የመልአኩ የቅዱስ ገብርኤል በረከቱ በሁላችን ላይ ይደርና ይህ ታላቅ መልአክ ይህ ገናና መልአክ ሁልጊዜ በፍስሐ አብሳሪነት የሚታወቅ መልአክ ነውና ለካህኑ ለዘካርያስ በሽምግልናው ጊዜ እንዲሁም እስከነ ባለቤቱ ለቅድስት ኤልሳቤጥ በእርጅናዋ ጊዜ መልካም ብስራትን ያበሰረ ታላቅ መልአክ ነው። እኔ
በእግዚአብሔር ፊት የምቆም ገብርኤል ነኝ እንዳለ ቃሉ የሉቃስ ወንጌል ምዕራፍ 1 ከቁጥር 19 የሚገኝ ኃይለ ቃል ነው። ይህ ቃል እንግዲህ በእግዚአብሔር እየተላከ ፈጣን መልአክ የሕዝበ ክርስቲያኑን የምዕመናኑን የሰውን ጸሎት ሁሉ ወደ ሰማይ ያሳርጋል። ከአምላኩ ዘንድ ደግሞ ደስታና ምሕረትን ይዞልን ይመጣልና ይህ መልአክ ርኅሩህ መልአክ ነው። ይህ መልአክ ቸር መልአክ ነው። ይህ መልአክ ደግ፣ ሁሌም መልካም ብስራት ይዞ የሚፈጥን የሚሮጥ መልአክ ነውና እመቤታችንም ጸጋን የተመላሽ ሆይ ደስ ይበልሽ ብሎ ያበሰረ እሱ ነው። አምላካችን ኢየሱስ ክርስቶስ ወደዚህ ዓለም በፈቃዱ በእመቤታችን በድንግል ማርያም ማኅፀን 9 ወር ከ5 ቀን በሆዷ እንድትሸከመው ለእመቤታችን ያበሰራትም እሱ ነው። ወላዲተ አምላክ ልክ ሲያበስራት ሳትጠራጠር በፍጹም ልቦና አምናው ይኩነኒ ብለዋለች። እንደ ቃል ይደረግልኝ። ይወድስዋ በሚባለው ጸሎታችን የሚገኘው ወይም በሉቃስ ወንጌል ሁሌም እንደምትሰሙት ወበሳድስ ወር ተፈኖ ገብርኤል መልአክ፣ በ6ኛ ወር ገብርኤል መልአክ ወደ እርሷ ተላከ። ምን ለማለት የተላከው ሲባል የዓለምን መድኃኒት ትወልጃለሽ፣ ኢየሱስ ክርስቶስ ከሦስቱ አንዱን እግዚአብሔር ወልድን በማኅፀን የተሸከመች ለዚህ ለደካማው ሕዝብ ለደካማው ለአዳም ዘር ሁሉ መድኃኒትን ይዛ እንድትመጣ ያበሰራት ይህ መልአክ ነው። ስለዚህ ትጸንሲ ወትወልዲ ወልደ እንዳላት ስሙንም ኢየሱስ ትዪዋለሽ ብሎ ነው ያበሰራት። ስለዚህ ወገኖቼ ይህ መልአክ ለቅዱሳን እናቶቻችን ለቅድስት ድንግል ማርያም ለቅድስት ኤልሳቤጥ ይህን ብስራት እንዳበሰረ እያንዳንዳችን ችግር ፈተና ይኖርብናልና ችግራችንን ፈተናችንን አስወግዶ መልካሙን ብስራት እንዲያበስረን የእሱ ፈቃድ ይሆንልን። መልካም ብስራት እንድንበሰር ከፈለግን ደግሞ የእኛ ሕግ እግዚአብሔር መጠበቅ፣ ከእግዚአብሔር ሕግ ያለመተላለፍ፣ ከእግዚአብሔር ትእዛዝ ያለመውጣት፣ ይህን ስናደርግ ለቅዱሳኑ የተደረገላቸውን በረከት ለእኛም እናገኛለን ማለት ነው። እግዚአብሔር ከመባችን ከምናስገባው ስጦታችን በቅድሚያ የእኛን ልብ የእኛን ንጽህና የእኛን ቅድስና ሙሉ እምነት ይፈልጋል። ስለዚህ በሙሉ ልቦናችን አምነነው የቅዱሳኑን በረከት እንድናገኝ የዚህ ታላቅ መልአክ መልካም ብስራት እንዲያበስረን እኛም የእግዚአብሔርን ትእዛዝ ሕግ እንድንጠብቅ የእሱ የአምላካችን ፈቃድ ይሆንልን። እንግዲህ 3 ደቂቅን ከሚነደው እሳት በእግዚአብሔር ዘንድ ተልኮ ያወጣቸው ዕለት ነው። እንግዲህ ታሪኩ ሰፋ ያለ ነው። ወደ ባቢሎን ተማርከው በናቡከደነፆር ተማርከው በሄዱ ጊዜ ከዛም በልዩ ልዩ በምግብ በልብስ በወርቅ ሊሸነግላቸው ፈልጎ ነበር። እነሱ ግን አልተቻሉም። እኛ ለማይታወቅ ጣዖት ለከንቱ አንሰግድም ብለው ወደ እሳት ተጥለዋል። እነሱንም ያ እሳት ሳይበላቸው ሳያቃጥላቸው የሚያምኑት አምላካቸው አድኗቸዋል ማለት ነው። ስለዚህ እነሱን ከፈተና ከችግር እንዳወጣ እኛን ያውጣን። ሰላም እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።